ምን አይነት ጭካኔ ነው? ከማንስ ጋር ነው እየኖርን ያለነው? ገደሉት እኮ። ይህ የ7 ዓመት ሕፃን አብዱል ጀሊል አብዲ መስከረም 17 ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ አራስ ለሆነችው እናቱ እማዬ ለኔም ዶሮ ግዢ ብሎ ከተማጸናት በኋላ ቦሌ አራብሳ ከሚገኘው ኮንዶሚኒየም ቤታቸው ወጥታ ገዝታለች ስትመለስ የመጀመሪያ ልጇ አብዱን ግን ልታገኘው አልቻለችም። ቤተሰብ በጭንቀትና በፍለጋ ተንከራተው ማግኘት ሲያቅታቸው ትላንት ወደኛ ደውለው እረ ልጃችንን አፋልጉን ግራ ገባን ብለው የተፈጠረውን ሲነግሩን እንደተለመደው ወደ እናንተ አምጥተን እባካችሁ በማፋለግ እናግዛቸው አልናችሁ። ዛሬም የመገኘቱን ብስራት በተስፋ እየጠበቅን በሚያስደነግጥና ልብ በሚሰብር ሁኔታ ይህን ምስኪን ሕፃን ብዙ ያዩበት ልጃቸው አንገቱን ቀጭተው ገድለውት ቤታቸው ፊት ለፊት የሚገኝ ወንዝ ዳር ጥለውት ተገኝቷል። ምን አይነት ነውረኝነት ነው? ምን አይነት አውሬነት ነው? እንዴትስ እጃችሁ ታዘዘላችሁ? የፈለገውን ዶሮ ገዝታለት ልታበላው የነበረችው እናት በምን ቃል ትጽናናለች? እነዚህ አውሬዎችስ ማን ናቸው? ብቻ ያማል።